ለዱንያ አስፈላጊ የሆነውን ያክል ሊለፋ ሊደክም ይገባል። ለፍቶ ደክሞ ያገኘው ዱንያ ጥሎት ሳይሄድ በፊት ደግሞ አላህ በሰጠው ዱንያም ለአኺራ ኸይር ስራ ሊሰራ አስቀድሞ ወደ አኺራ ሊልክ ይገባል። የዱንያን ዓላማ ከተረዳን ከገባን ቀድሞም የአላህ ናት፣ አላህ በአማና እኔ ጋር ነው ያስቀምጣት፣ ምን እንደምሰራባት እየተመለከተኝ ነው አላህ። ነብዩ ሰለላሁ ዐለይሂ ወሰለም ዱንያ አረንጓዴ ናት፣ ማራኪ ናት፣ ዱንያ ጣፋጭ ናት፣ አላህ ዱንያ ላይ ተተኪ ያደርጋችኋል፣ በጊዜያዊነት ዱንያን እንድትጠቀሙባት በእጃችሁ ያደርጋታል፣ ምን እንደምታደርጉ አላህ ይመለከታል፣ ዱንያን ተጠንቀቋት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሁለመናችንን ተቆጣጥራን የሷ ባሪያ ልታደርገን አይገባም። ባሪያ ካደረገችን ስትክደን የሱ ባሪያ መሆናችንን የአላህ ባሪያ መሆናችንን እንረሳለን። አይ መጀመሪያ እኔ የአላህ ነኝ፣ ዱንያ የኔ አገልጋይ ናት፣ በጊዜያዊነት ታገለግለኝ የነበረችዋን ዱንያ አጣሁ ማለት ሌላ አገልጋይ አላህ አይሰጠኝም ማለት አይደለም ብሎ በአላህ መተማመን፣ መልካም ሥራ ላይ መበርታት፣ ለአኺራ መጣር፣ ዱንያ ላይ በሚደርሱ ሙሲባዎች አደጋዎች ሁሉ ሶብር ማድረግ ይገባናል። አላህ ተባረከ ወተዓላ ዱንያን ወደ አኺራ መሸጋገሪያ ድልድይ አድርጓታል። ዱንያ ማለት ወደ አኺራ መሸጋገሪያ ድልድይ ብቻ ናት። ቋሚ መኖሪያ ሀገር አይደለችም። የገባውና አስተዋይ የሆነ ሰው የዱንያን ጠፊነት የአኺራን ቋሚነት ያወቀ ሰው ዱንያን እንደ ባህር እንደ ሐይቅ አድርጎ ያያታል፣ ይቆጥራታል። ያለሁት ሐይቅ ውስጥ ነው፣ ከዚህ ሐይቅ ወጥቼ ሰላም ወደሚገኝበት የተረጋጋ ህይወት ወደሚኖርበት የብስ መውጣት አለብኝ ብሎ ይወስናል። ካለበት ዙሪያውን ከከበበው ውሃ፣ አደጋ፣ ጎርፍ መውጫ መርከብ አድርጎ የሚጠቀመው ኢማንና መልካም ሥራ ነው። ዱንያ ላይ እስካለሁ ድረስ ሰላም ሊሰማኝ አይገባም። ሙሉ በሙሉ ልቤ የሚረጋጋው ሱራቱን ተሻግሬ የጀነትን ምድር መርገጥ ሲጀምር ነው። እስከዛ ድረስ የዱንያ ቆይታዬ ጥንቃቄ የተሞላበት መሆን አለበት። ድልድይ ላይ ቆሜ መጫወት የለብኝም፣ መዘናጋት የለብኝም። ዓላማዬን ረስቼ ስራ ፈትቼ መተኛት የለብኝም ይላል አቅል ያለው ሰው። ወደ አላህ ውዴታ ወደ ጀነት ጸጋ መዳረሻ መርከብ ከዱንያ መውጫ ኢማንና መልካም ሥራ ነው። እውነተኛ የሙእምን ሀገሩ ጀነት ነው። ቀድሞም የሰው ልጅ ወደዚህ የመጣው የሰው ልጆች አባት አደም ተሳስተው በበሏት በአንዲት ዛፍ ፍሬ ምክንያት ነው። ኢብሊስ አደምን አሳስቷቸው አትብላ የተባሉትን ዛፍ አስበልቷቸው ከጀነት ተባረው ወደ ዱንያ ወርደው እዚህ ወለዱን እንጂ አባታችን አደም መሰረታዊ እውነተኛ ሀገራችን ቤታችን የአደም ልጆች ጀነት ነበር። አደም ተወብተው ተጸጽተው አላህም ተውበታቸውን ተቀብሏቸው ወደ ጀነት ተመልሰዋል። እኛ ልጆቻቸው እዚሁ የፈተናው አዳራሽ ውስጥ ቀርተናል። ፈተናውን ያለፈ በስኬት ጉዞ የተጠናቀቀለት አስተማማኝ የኢማንና የመልካም ሥራ መርከብ የሰራ የያዘ ተመልሶ ከአባቱ ጋር ጀነት ይገናኛል ከአደም ጋር። እዚህ የመጣበትን ምክንያት የረሳ ጠላቱን ሸይጣንን ኢብሊስን ወዳጅ ያደረገ የራሱን ሀገር ትቶ እዚህ በማያዋጣው ሀገር ላይ ለመኖር የወሰነ በሚመስል መልኩ አኺራውን ትቶ ዱንያውን ለማልማት ብቻ ደፋ ቀና የሚል ቂያማ ሲቆም የዚህች ምድር ጉዳይ ሲያበቃ የበለጠ ወደ ታች ይወርዳል፣ አስፈለ ሳፊሊን።